እንዴት አደራችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። በጣም ቀና የሆኑ በአመራር ላይ ያሉ ሰዎች ቢሆኑ ደግሞ ወደ ታች ሞርጄ ያገኘኋቸው ሰዎች ነበሩ። በጣም ቀና ፊት ያላቸው ቀና መልስ የሚሰጡ ሰዎች ስላሉ በዚህ በጣም ደስተኛ ነኝ። አመሰግናለሁ በማለት እጀምራለሁ። ስሜ ጌትነት ተመስገን ይባላል። እንደምታዩኝ ወጣት ነኝ እና በአብዛኞቻችሁ እጅ ምናልባትም ተምሬ ይሆናል ሰልጠኜ ይሆናል፣ ግን ህይወት ደግሞ በራሱ የሚያስተምራችሁ ነገር አለ። ቶሎ ወደ ቻሌንጆች መግባት፣ ቶሎ አዳዲስ ነገሮችን መጋፈጥ፣ ወደ ችግር ዘሎ መግባት ደግሞ በደንብ ደግሞ ልክ እድሜ እንደሚያስተምረው ሰው በእድሜ ቆይቶ እንደሚማረው ዲግሪ ይዞ እንደሚማረው ሁሉ በፕራክቲስ ደግሞ የተለያዩ ስራዎችን በመሞከር የተለያዩ ትምህርቶችን በመውሰድ ደግሞ ትልልቅ ልምድ ይቀሰማል።